አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናቸው? ዛሬም እንግዲህ መጥቻለሁ። አሁን ሻንጣ ቀርቶብኝ ነው። ኢንሻአላህ እችን ከእንትን ወጣናል። ከአዳማነት አበቃ። አሁን እንግዲህ ማዳምነት ገብተናል ማለት ነው። እና ስቀለብባችሁ ነው እንግዲህ እቺ ታስፈልጋለች። እንግዟት ምርጥ ናት በነገራችን ላይ ማለት ነው። እና እስቲ እንክፈታተ ውስጧ ምን አለ? እስቲ ውስጧ ምን እንዳለ የማሳያችሁ ሆነ ማለት ነው። ያት ሞልታለች። የስጋ ቦትቻ ገዛው። እሺ ይሄስ ምንድን ነው? የእነ ማዳም ሜካፕ። ይሄ አስፈላጊ ነው ለፀጉር ማሰሪያቸው። ይሄ ደግሞ እርሳስ ኩል ነው። ምርጥ ነው። ዛሬ ተጀርቧል ማለት ነው። ይሄ እንኳን ለልጆች ሸባሳ ነው። እዚህ ጋር ቀለም ገዝቻለሁ ማለት ነው። ይሄ ስንት እንደፈጀ ልንገራችሁ። እውነት በጣም ነው የሚገርመው። ይሄ ደግሞ ልፕስቲክ ቻፕስቲክ። አሁን እንግዲህ ከሸቃላነት ወደ ማዲያምነት ደረስን ማለት ነው። እናችሁ ምግዟት ተምሬ ነው የምላችሁ። ወላሂ ምርጥ ናት። እና አሁን እዚህ ጋር እስካላወሽ ነው ቢጃማ ብዬ ገዝቼው ነበረ። አነሰ ግን ምርጥ ነበረ ማለት ነው። ልታሳያችሁ ቡትቴ ይሄ እስካላባሹ ይሄም ፒንክ እስካላባሹ ቢጃማ ማለት ነው። እዚህ ጋር ካልስ ደርዘን ገዛው። ይሄም ኒውዝ ሜካፕ ተረስቶ ይሄ ምንድን ነው የሚደረገው? ላይን ነው አልመሰል ሳታውቂው እንዲያትሉ እና ይሄ ሜካፕ ነው። እቺ ደግሞ ቀሚስ እንግዲህ ለልጄ ናት። ለልጄ ለምወልዳት ልጄ ማለት ነው። አላህ ይወፍቅሽ በሉኝ። አታምርም? ቆንጆዬ ልብስ ናት። እሺ እንግዲህ ዝጋጅን ሱሪ ለወንድሜ ገዝቻለሁ። ሱቋ ያልቀማአት ነው። ኮተቱ ብዙ ነው። ስንት ብር እንደፈጀብኝ በጣም ነው የምነግራችሁ። ልብሶቹ ግን ምርጥ ናቸው ወላሂ። እቺ አሁን ጃኬት በጣም ቆንጆዬ ናት። ናቸው ወፈር ናቸው ግን የካርጎ የቀረጡ ነገራቸው እነዚህ ፒጃማዎች ጃኬት ማለት ነው። እስቲ ዋናው ሻንጣ ቀበቶ ምን ቀረ? ያው እንግዲህ ቀበቶ ያጠፋው ጊዜ መመቻዬ ነው። ኧረ እኔ ስቀልድ ነው። ድሮ ቀረብት። እዚህ ጋር ፎጣ ያስፈልጋቸዋል ሻወር ሲወስዱ ማለት ነው። እና እቺ ደግሞ እንግዲህ ቶሚ ጀብርን ገዝቻለሁ ማለት ነው። የ6 አመት ልጅ ናት ተነሶረዋ ማለት ነው። ይሄ ደግሞ ቁንጣ ነው። ከዛ እዚህ ጋር ደግሞ ጫማ ሸበጥ ገዝቻለሁ ማለት ነው። እቺ ሳታምረው እውነት በጣም የምታምረው ማለት ነው። እቺ ጫማ ይዜ ቆንጆዬ ናት። በጣም ነው የወደድኳት ስታምር። ቦሆር ግዙ። በጣም ነው ውጤት የሚጣፍጠው ቦሆር። እንግዲህ ይሄ ሸባሳ ነው። ይሄ ቦሆር ነው። በጣም ነው የሚጥመው ማለት ነው። ከዛ 2 ፎጣ ገዛው ማለት ነው ማሮቼ። አሁን ይሄን አሽካከም። ይሄ ሳሙና 7 ብር ነው እንግዲህ። እሺ ይሄን ቦሆር ነው። እስቲ ይት እንደወረ ቀረብ በረላልከውና ማለት ጫማው እንደ ወደ ይቀር። አሁን ማዲያ መጣ ይገደለችኝ ባላዚ ገደለችኝ አትነ ላይቡን ትቼ እየቀረጽኩ ነው። እያቸው ጫማዎች እንዴት ናቸው? እና ጫማዎችን ወደዳችኋቸው? እስኪ ከወደዳችኋቸው ይሄ ስንት ብር እንደፈጀ ብትገምቱ በጣም ከባድ ነው ወላሂ ላዚም። ኑሮ ሀገራችንን ብቻ አይደለም እዚህ ሀገርም ኑሮ ቀብረዋል ባሉ ወላሂ ማለት ነው። በጣም ነው ኑሮ ቀበር ይሰለራል። በጣም ከምላችሁ በላይ ይሄ ስንት ብር እንዲፈጅ ልንገራችሁ። ትገምቱ። ይሄ እንግዲህ የፈጀው ስንት ብር መሰላችሁ? 500 ድርሃም ነው የፈጀው ማለት ነው። ይሄ እንግዲህ እንደምታዩት 500 ድርሃም ነው የፈጀው ማለት ነው። ይሄ ካልስ ነው።
ሸበጦች 2 ናቸው። ይሄ 2ቱ ቡኸር ነው። እቺ ደግሞ ሜካፔ ናት። ሜካፔንም ማሳየታችኋል። አሁን በኋላ ሸቃልነት አበቃ፣ መዲያምነት ሊኮን ነው እና አሁን እንግዲህ ኪሎ ይመታብኛል ብዬ በጣም እየሰጋሁ ያለሁት ወላሂ ማለት ነው። እና ሻንጣ ለረትብ ነው እላችኋለሁ። ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። አይከፈልበትም። እውነት ምን ችግር አለው? ሰብስክራይብ አድርጉ። የምሬ ነው ብላችሁ ሰብስክራይብ አድርጉ እና ሰብስክራይብ አድርጉኝ ማለት ነው። እስቲ ለፎቶ እንዲመች ቀረብ ቀረብ ብላችሁና ዋናውን ላንሳው ግዙ ምን አባቱ ለእኛ ስንል እኮ አንገዛውም። በነገራችን ላይ ለእኛ ለራሳችን ጨክነን አንገዛም። ስለዚህ ለማንም ከመግዛት ለራሳችን እናጌጥበት ማለት ነው። እና ይሄን ይመስላል። እዚህ ጋር እንግዲህ እንደምታዩት ነው ማለት ነው። እርሳስ ኩሉ በጣም ቆንጆ ነው። ቦክሷ በጣም ናት። እዚህ ጋር 2 ቦክስ አለኝ። ያዱርስ ነው። አዎ ለጫማ አለኝ። እዚህ ጋር ቡትቻ አለኝ ማለት ነው። እና ይሄን ይመስላል ውዶችዬ። ከወደዳችሁ ላይ ካርጎ ሀገራችሁ ስትሄዱ እኮ ተታታብዙ እኔን አይታችሁ ተማሩ እላለሁ። በእኔ ያየ ይቀጣ ልበል እንዴ? ወድጄ ገዛሁት። ምን ታድርጉታላችሁ? በነገራችን ላይ ስትሄዱ ስትሉ ማአት አሁን ያለ ወላሂ ጉሪ አሁን ነገ ወይ ከነገ ወዲያ ስትረተብ ማሳየት ይሆናል። ሻንጣው ሲመጣ ማለት ነው። ጉድጓድ ውስጥ የገባ ነው የሚመስለው ማለት ነው። በጣም ብዙ ነው ከምላችሁ በላይ እና ይሄን ይመስላል። ማዳም ሰመጣ ሰተርተር አድርገው እላችኋለሁ። ከወደዳችሁ ላይክ ሼር ሰብስክራይብ አድርጉልኝ፣ አበረታቱኝ። አይከፈልበትም። አላህ ሀገራችንን ሰላም ያደርግልን፣ ወጥቶ ከመረት አላህ ይጠብቀን እላችኋለሁ። ውድ ሀገሬ ልጆች እንግዲህ ጉትቻውም እንዳይቀር ልብስቲኩም ቻፕስቲኩም እንዳይቀር ከእንግዲህ ሸቃላነት አበቃ ማዳምነት ነው ብዬ እንትን ያልኩ ማለት እና ፈተላጋችሁ ብዬ ነው። ለማንኛውም ይሄን ይመስላል። ከወደዳችሁት ላይክ ሸር አድርጉ። እናመሰግናለን። መልካም ጊዜ ተመኘሁላችሁ እህቶቼ። ስለምታበረታቱኝ ሀሳብ አስተያየታችሁ በጣም ነው የማመሰግነው። አላህ ሀገራችን ሰላም ያርግልን። የሰው ሀገር የሰው ነው መቼም አያኮራም ማለት ነው። እውነቴን ነው የምላችሁ። የሰው ሀገር የሰው ነው መቼም አያኮራም እና ሰርታችሁ ለሀገራችሁ እናንተም ደግሞ ለሀገራችሁ ያብቃችሁ እላለሁኝ። ምክንያቱም የሰው ሀገር መቼም አያኮራም እና ማለት ነው። እንግዲህ ለዚህ ጭቃ 500 ድርሃም ነው ወላሂ የከፈልኩት እስከ ታክሲው ማለት ነው። በጣም ነው ኑሮ ውድ የሆነው እዛ ሀገር ራሱ እና ኑሮ ጠብሯል በጣም ከምላችሁ በላይ ማለት ነው። እና አስቸጋሪ ነው። አሁን እቺ በርሞ 20 ብር ናት እቺ ጫማ ማለት ነው። ጫማ 20 ብር ነው የገዛው 20 ድርሃም ማለት ነው። እና ከባድ ነው አሁን ላይ በጣም ኑሮ ከብዷል። ነገር ግን እኛ ሀገር ብቻ አይደለም ኑሮ የተወደደው ስራችሁ ነው። እና ታሄዲ እዚህ ሀገር በ20 ብር ጥሩ ነው። እኛ ሀገር በ20 ብር ግን እኛ የምናየው ምንዛሬ ስለሆነ ነው። ምንዛሬ ማየት የለብንም። ማየት ያለብን ከዚህ የሚገዛውን ነው ማለት ነው። ምንዛሬውን ካሰብነውማ ብሩ በጣም ከባድ ነው። ስለዚህ ባለን ነገር ፏ ብለን እንኖራለን አገራችን ላይ ማለት ነው። ሰምታችኋል። እና የዛሬው ይሄን ይመስላል። ማዳም ሰመጣ ወደ ቁጠራ እንሄድ ማለት ነው። ያላ ማዳም መጣች። አሁን እንግዲህ እነዚህ ለራተብ ያት ቦክሷ የምርት እኔ በጣም ወደድኳት ማለት ነው። ከዛ የኢትዮጵያ ሰደር ተባዋለሁ እዚህ ዶል ራሱን በኋላ ረትበዋለሁ እና ዴና ቆዩ። አመሰግናለሁ።